ህይወት አሰፋ አንድ ሙዚቃ ተጋፍዘንና በዛው ወደ ክበበው እንሂድ። አዎ የደረጀ ዶሮ ትጮሃለች። የደረጀ ዶሮን እናስጨዋታለን ማለት ነው። እሺ ህይወት አሰፋ እንጎ ሰፈር ነው የሚባለው። እዛን ጊዜ እዛ ነው ያደኩት ልጅ ሆኜ ያው እንደ ዝቅተኛ ገቢ ካላቸው ቤተሰብ ነው የተወለድኩትና በልጅነቴ ያው ማስታውሰው እንግዲህ እኔ ክረምት ላይ ትምህርት ቤት ሲዘጋ አካባቢያችን ጫካ ነበር፣ ወንዝ ነበረ። ወንዝ አቃቂ ወንዝ አለ እና እንዳሁኑ አይደለም። ወንዙ ላይ ሁሉ ቤት ተሰርቷል። አሁን ልክ ነው አይደለም። መሬቱ ላይ ወንዙ ላይ በሙሉ ቤት ሳይሰራ አይቀርም። አሁን መውረጃ ሁሉ የለም። ወንዙን አታየውም አሁን። ለምን ቤት ቢሰራ አዎ። እና ደስ ይል ነበር። እዛም ሄደን የተለያየ ጨዋታዎች ነበሩ። እዛን ጊዜ ክረምት ከሳይሆን በፊት ዋና ነበረ። እኔ በጣም በበክረምትማ ወንዝ ይወስዳልና በበጋ ዋና ነበር። ያው ቤተሰብ ተደብቀን ነው ዋና። ቤተሰብ አይፈቅድልህም። ያው ቤተሰብ ደግሞ የሚያቀብ ዋኝታ ስትመጣ ብዙ ጊዜ ነጭ ሆነ ትመጣለች። ነጭ ሆነ ነው የምትመጣውና ዛሬ ዋኝታ አልተባለለ አያውላውኝም ብትል ያጋለጣል ፊትን ጣቱ እና ባዝሊን ከቤት ሰርቀን እንሄዳለን። እና እኔ እንደውም የመጀመሪያ ጊዜ ባዝሊን ከቤት ሰርቄ ፊቴን ብቻ ነው የተቀባሁት። ፊቴንና እጄን ተቀብቼ ልብሴን ለብሼ ለካ አውለቅ መባላል መሰለኝምና ቤት ስደርስ ማዘር ዋይንታስ የታል ይሄው ብዬ ፊታን ያሳዩዋት ይሄው የታል የዋኘሁት ይሄው አመዳሉንኩም አይነት ነገር እስቲ ልብስና አውልቅ ስባል ይሄ የሰርከስ ቱታ ያረኩኝ ነጭ ሆኖ ከዚህ ፊቴ አበርቷል ከአንገቴ በላይ እጄ ብቻ እንደዚህ አብለጭልጫል። ሌላው ነጭ ሆኖ ይሄ ሰርከሶች የሚያረጉት ቱታ እና እናቴ ራሷ ሳቋ መጣ። እውነት አንዳንድ ጊዜ በልጅነት ደግሞ ተንኮለኛ ነበርክ ይሉኛል። ምናልባት ተንኮለኛ ምን ተረጥራለሁ አንድ ዘበር ነበር እንዴ? እና ተንኮለኛ ነበርክ ተንኮሌ ለክፋት የሚሰጥ አይነት እና የልጅነት ያው ልጆች አብረን ስንዋኝ ልብስ ይዞ ሰብስቦ ልጆችን ይዞ መሮጥና ምድሮች ውጪ ራቁቱን ሰፈር ድረስ ምናምን ወይስን ጨፍር በጣም አደርግ ነበር። ከላይ ከዳግቱኝ ድንጋይ ሁሉ ናዳ መልቀቅ ተደብቄ እና አሉን ድምጽ ማሰማት እንዳውሬ አይነት ድምጽ በቃ ልብሳቸውን ጥለው ወይ ልብስ ለማረግ እንኳን ጊዜ ሳይፈጅባቸው ልብሳቸውን በብታቸው ይዘው ሰፈር ውስጥ ሄደው ነው የሚያደርጉት ነበርና እሱ በጣም ትዝ ይለኛልና በዛች ወንዝ ደግሞ አሳ እናጠምዳለን። አሳ ነበረ አሳ በቃ እንደዚህ ትንንሽ አሳ አሁንማ በቃ በሽንት ቤት ምናምን እየተለቀቀበት ወንዙ ሁሉ ተበክሎ የፋብሪካ ፍሳሽ ምናምን እንደዚህ ምናምን በጣም ተበክሎ አሁን ወንዝ ሳይሆን እኔ በጣም መርዝ ነው። እዛን ጊዜ በጣም ንጹህ ነበር። እኔ አስተውሳለሁ በጣም ንጹህ ነበርና በጋ ላይ በተለይ ጥርት ብሎ ሲል እንደዚህ አሳ እናያለን። አሳ ዝም ብለን በወንፊት ነገር እንደዚህ አርገን እያጠመድን ቤት አምጥተን በእንትን ነበር የምናስቀምጠው በብርጭቆ ውስጥ ምናምን እንደዚህ አይነት ነገር። እዛን ጊዜ ቀደም እንሰልጥነን ነበር እና የዛን ጊዜ እሱ ነበረ ተንኮለኝነቴ። ደግሞ ሰፈር ውስጥ አንዳንድ ጊዜ ማንም የማንን ልጅ ይቀጣል አይደለም እንዴ? ጎረቤት ሁሉ የከሬ ልጅ ነው የለም ብይ ስንጫወት ቁማር የሚባል ነገር አለ። እንደዚህ ስንጫወትና አንድ ሰፈራችን ሰው ያስቸግሩናል። አሁን እስካሁን አሉና በዚህ ሬዲዮችም ከሰሙ ያውቁ ይችላሉ። ስማቸውን አንጠራም እና በጣም ነው የሚያስቸግሩ። በጣም ስለሚያስቸግሩን እንዴ ማድረገው ነገር ነው የሚያቀተኝ። ጉልበት የለኝም። ገብቷል። ያባርሩናል፣ ይገርፉናል ከያዙን ዛ ለቤተሰብም ተናግሮ ያስገርፉናል እንደዚህ አይነት ነገርና ምንም ማድረገው ሳጣ አንድ ጊዜ በበራችን በኩል ነው ያልፉት ሰውየውና ይሄ የእንትን ድንጋይ የኳስ አለ አይደለም? ይሄ የምን ኳስ ልበል? ይሄ ነጭ ኳስ የጎልፍ ኳስ ወይም ጎልፍ ነጭ ኳስ እና
ትንሽዬ ነችና እሳቱ ሲቀልጥ ውስጡ ብዙ ላስቲክ ይወጣዋል ብዙ ይሄ ሚሳብ ላስቲክ ይወጣዋል እንደ ብር ላስቲኮች እንደ ብር አይነት ላስቲክ ከዚህ የትና የታገር ብትተረትረው አያልቅም እና ይሳባል በጣም ይሳባልና ድንገት እሳት ውስጥ ብታረገው እሱን ከላዩ ላይ ያለው ቅርፊቱ ነጩ ሲላጥ የተጠቀለለ በጣም ብዙ ላስቲክ ነው የሚወጣው እና ያን ላስቲክ አቀለጥኩኝና ላስቲኩን ተርትሬ በሁለት ነው በሶስት ድርብ አድርጌ በራችን ላይ ስልክ እንጨት አለ ከማዶና ከዚህ ማዶ እና የኛ በር ላይ ቋጠርኩት ላስቲኩን እና እሳቸው የሚመጡበትን ሰዓት አቃለሁ ጨለማው ላይ ሞቅ ብሏቸው ይመጡ ገያለ ሲመጡ ላው ላይ ደግሞ በዚህኛው ላይ ትልቅ ሾክ አስሬ እንትን ላይ አንዱኛው ስልክ እንጨት ላይ ነካ አደረኩት አንዱ ላይ አስሬዋለሁ እና ሰውየው ሲመጡ ሲያልፉ ላስቲኩን እየሳቡት ነው ተወጥሮ ላስቲኩ ያ ሾክ ያኛው ላስቲክ የተወጠረው ላስቲክ እንዴት እንደሚጮህ ነው የሚለው እና ሾኩ መጥቶ እዚህ ላይ ሲላቸው ወደዚህ አልተመለሱም ወደ ቤት ነው የሮጡት ወደ ቤት ሮጠው ሰው ሰብስበው መጡ እባብ ነድፉኝ ብሎ ዝጋ ያልተቆረጠ እንጨት የለም እባብ ነድፎኛል እዚህ ውስጥ እባብ ገብቷል በጣም ትልቅ ነው አሉ እንቱን ከለሩን ሁሉ ገለጹት የባቡን እና እኔ ቆሜ ዝም ብያዳለው ቀጥታ በቃ ሐኪም ቤት ሁሉ ሄዱ እባብ ተነፉ እዚህ ጋር ይታሰር ተብለው ከጉልበታቸው በላይ በጨርቅ ተፍልክ ደሙ እንዳይሄድ ወደዚህ መርዞ ወደዚህ እንዳይሄድ ምናምን አሉ እኔ በዛን ጊዜ ልጅ ሆኜ በጣም ደስ ነው ያለኝ በቃ ሊግር ስለተወጣው አይነት ነገር ምናምን ክብራን አድማጮች ጣቢያው የእናንተው ብስራት ኤፍኤም 101.1 ነው ፕሮግራሙ አዲስ ምዕራፍ የዛሬው የልጅነት እንግዳችን ኮሜዲያን ክበበው ገዳ ነው ከባልደረባችን ደረጀ በላይነህ ጋር ዘና ያለ ቆይታ በማድረግ ላይ ናቸው አብረን እንከታተል የሆኑ ሴትዮ ነበሩና እኛ ጎረቤት አንዳንድ ጊዜ ዝም ብሎ ነገር የሚፈልጉ የሉም ጧት ተነስተው አንድ ሰው ላይ ልጥፍ የሚያደርጉ በራቸው ላይ ቆርቆሮ ይዩ አሳሚው መተት የሚመስላቸው ሰዎች የሉም እና እንደዚህ አይነት ሰዎች ሴትዮ በጣም ነው ደስ የሚሉ ሲናገሩና ዝም ብዬ ማታ ሴትዮ በረዘግተው ሲተኙ ከየትም ብዬ ፈዲዬ ሞተም ዶሮ ይሁን ሞት ላይ በራቸው ላይ ቁጭ አድርጌ እተኛለሁ ጧት ሲነሱ ሲከፍቱ ብቻ እሱ ነው የሚያዩት ከዛ ይሄው ነው የሚሉት ይሄው ማን ላይ ሊሆን ዛሬ ደግሞ ስል አንዷ ላይ ልጥፍ ያደርጉና ይሄው ከሌ ይሄው ፊት ለፊት አሳየኝ እኔ ምንም አልሆን ሳለ ምናምን ይላሉ በጣም እና በጣም ደስ ይል ነበር በዛ ላይ ደግሞ እግር ኳስ እንጫወታለን የሰፈር ልጆች ምናምን ደስ ይለኛል ተንኮሌ ሰፈር ሌላ ሰፈር ሄደን ተደባድበን እንመጣለን ግን በኔ ምክንያት ነው የምንደባደበው እኔ ነኝ መነሻው አንተ የቡድን መሪ አይደለም የድብድብ መሪ እኔ ነኝ ገባኝ በቃ አዎ ግን አልደባደበም በትኛ ሰፈር ምደርሰው እኔ ነኝ እነሱ ተሻክ ነካክተ አዎ እኔ እንደዚህ አይነት ድብድብ ደስ አይልኝም ማየት እንጂ ደባደብ ብዙ ጊዜ በጣም ነገር ነው ፈልገው በቃ አንድ ሰፈር ሄደን አንድ ጊዜ ሜዳቸው አጥንት ብቻ ሜዳው አዎ የሰፈር ዋላ ለምን ኳስ ከመንጫወት ብዙ አጥንት በለቀማ እንጫወትም ብዬ አንተ የኛን ሰፈር እንደዚህ ትሎት ብዬ እኔ ላጣለው ጓደኞቼ ተደብድበው አንተ ምን ጊዜ የለፈለኩት አስደበድበናል ምናምን በጣም ደስ ይል ነበር የልጅነት ጊዜ በጣም አንዳንድ ጊዜ ካፖርት ትዝትልኛለች አንድ ኬት እንደመጣች አላቅም አንድ ቡኒ ካፖርት የሴቱ የወንድ ላቅም ብቻ በኔ ልክ የተሰፋች ካፖርት ነች በጣም ነው የምትሞቀው ክረምት ነው ቡሄ ሲጨበር እሷን ነው የምለብሰው ለምን ኪሷ ብዙ ነው እና ዳቦ ይይዛል ብዙ ዳቦ እና በጣም እኔ ደግሞ በጣም ጎበዝ ነበርኩ ቡሄ ጨፈር ሳወጣ በጣም በእውነት በጣም እና ደስ ይላል በጣም ቡሄ ጨፈራ ዳቦ ምናምን
ሽልጦ ምናምን ፈሽለመው ማአት ነው እንግዲህ ከኪሳችሁ ሁሉ ተርፎ በቀረጢት ይዘን ምናምን በንጋታው ቀን ሰራተኞች ወዳሉበት ቦታ ነው የምንሄደው ለመሸጥ ያንን ሽልጦ በልተናን ጨርሰው እና 10 ሳንቲም አነስ ያለውን 5 ሳንቲም እንሸጣለን እና ጊዜ ምንም ያካክል ሽልጦ እኮ ነው ቀን ሰራተኞች ነበር የሚገዙንና አንድ 2 ቀን ነጋዴ እንሆናለን ከውጭ ፈራው በኋላ ወደ ንግድ ነው የምንሄደው በቡድን አሰብስባቸው ነው የሚሸጡት ወይ አዎ ተሰብስቦ ምናገኘው ሆነ ዳቦ ደግሞ መቀማማትም እኮ አለ የሆነ ሰፈር ስቴን ሌሎች ደግሞ ይዙና ዳቦውን ምናምን ዘርፈው ምናምን ልክ እንደ የዘላን ከብቶችም እንደሚዘራረቡት እንደዛ አይነት ነገር በጣም ደስ ይላል ደግሞ የሚሰጥበት ቤትና ማይሰጥበት ቤት ላይ እየተጣቃለ በያመቱ ስለምትለው መጀመሪያ ቀን ለምትሄዱ እንዳትቀደም ዛንት ቤት ነው ጥሩ የሚሰጡት ጥሩ የሚሰጡት ቤት ነው ያው ባሉክ ደግሞ የሚሰጣን ለቁጣጣሽ ዛን ጊዜ ደግሞ ያንተን ዛን ጊዜ ቀለሙም ውድ ነበር መርካቱ ምናምን መጥተ ነበር የምትገዛውና ዛ ፍራንክም ሳይኖር ይችላል ግን ሌሎች ስለሚያመጡ ረፈድ አድርገህ ብትሄድ ሌሎች ስለሚያመጡ ሰብስበ እሱን ደግሞ እንደገና መልሰ ታዞራለህ የሚመጣው ጧት እንትን ትላለህ ተሰብስብና ልጁ ሳይወጣ ሁሉ ቀድሞ ልትወጣ ትችላለህ ናባሉ ኩሪዛ ይዘ ማለት ቀድሞ ሁሉ ይዘህ ልትወጣ ትችላለህ እና የዛን ጊዜ በኋላና የሚባል ነገር የለም እንደስ አይለንም በኋላ ተመለስ ፍራንክ አያዋጣም እሺ በኋላ ወረቀቱን አምጡ ትላለህ በኋላ ከሆነ በኋላ ሌባና ፖሊስ የሚጫወት የክበበውን ቆይታ ስሰማ ምን ትዝ አለኝ መሰለሽ በተለይ ጎረቤቶቹ አጥር ላይ ሙዝ ማን ነው አይጥ ምናምን እያጣለ እርግስ በርስ ጎረቤት የሚያጣላበትን ሲነግሩን ሽመልስ አራርሶ አሁን በህይወት የሌለው ድምጻዊ አንድ ጊዜ እንደ ቢሮ ቁጭ ብለን እኔ ቢሮ ያጫወተኝ ነገር ትዝ አለኝና እሺ ሽመልስ በጣም ተንኮለኛ ነው ልጅ ሆኖ እና እንደዚህ አይነት ተንኮል እኔ በቃ እንዴት እንደመጣ 8-9 አመት ነው እና ጎረቤት ላሞች አሉ ልብስ ይሰጣል ነጠላ ታጥቦ የተሰጣ ነጠላ ያያል የጎረቤት አሁን ምንድነው የሚያደርገው የነጠላውን ያነሳና ጫፉን የቡና ሙቀጫ ውስጥ ሳር አድርጎ ከሳር ጋር ነጠላውን ይወቅጠዋል ጫፉን ከዛ መልሶ ያሰጣዋል ከዛ ላሞች ያኘኩት ነው የሚመስለው ነጠላው ላማችሁ ነጠላይን በላች በሚል ጎረቤቶች ሲጣሉ ይሄ 9 አመት ልጅ አስበዋል ቆሞ ቁጭ ብሎ ሲጣሉ ይመለከት ነበር በጣም ካንተ ባሰ ተንኮለኛ ተገኘ ማለት ነው ደነገጥኩ እኔ ምን አውቃለሁ ለእግዚአብሔር በግ ቀንዴለኝም እንጂ ያው እግዚአብሔር በግ ነኝ ሌላው ምንድነው አቤ ከቤ ያነሳው ነገር ስለ ክበበው ሲወራ ማንሳት መነሳት ያለባቸው ነገሮች ነግሮናልና ከዚህ በፊትም አንስተናቸው ነበርና ግን አዝናኝ ስለሆኑ እና ብዙ ነው የሚባል አብሮት የሚሰራ አለ ይነባ አሁን በህይወት የሌለ እሱም በተመለከተ አነሳልኝ አንድ 3 ነገሮች ከዚህ በፊት አንስተናቸዋል ዝም ብለን አዝናኝ ናቸው በመሰረቱ ብዙ ነው በጣም ቅድም ክበበው እንዴት አይነት ተንኮለኛ እንደነበረ አይጥ ጎረቤት ጋር እንደሚጥል ምናምን ሲነገር ወይ ተንኮለኛ ነው ብለናል እሺ የሽመልስንም አይተናል የብዙ ነገር የተለየ ነው በጣም ተንኮለኛ ነው ራሱን ክበበውን 2-3 ነገሮች አርጎት ያቃለ ክበበውን ለምሳሌ ብዙና በጣም ቀይ ነው እሺ እና ገንዘብ ሴቭ ማድረግ ይችላል ከዛኛው በተሻለ እና አንድ ነገሮችንም ይነጋግዳል እና ብሔራዊ ቲያትር ከብሔራዊ ቲያትር ጀምሮ ገንዘብ ይለምነዋል አልሰማው ይለዋል እየተከተለው ይወጣሉ ከግቢ ይወጣሉ ራስ ሆቴል ጋር ሲደርስ ፖሊሶች ቁጭ ብለዋል እንዳልኩሽ ቀይ ነው እንትን ነው ልክ ፖሊሶቹን ሲያይ በአረብኛ ጮህብኛል አረብኛ በሚመስል በዚህ ጊዜ ፖሊሶቹ በድጋሉ የውጭ ሀገር ዜጋ በአገር አይኖርም ወይ ብለው አሯሩጠው እንዴት እንዳባረሩ ክበበው እኔና ጫውቶኛል ክበበው ከእንትን ካለ ሌላው እንደዚሁ ለፊልድ ወጥተው ይሄኛው ገንዘብ አይበቃውምና ብዙና ይይዛልና ገንዘብ ጨርሶ ያው አበላቸው አንተ ትንሽ ነበረች ቢለምነው ቢለዋል ስለዚህ ክበበው ያኛው ብዙና በጊዜ ስለሚተኛ ሲተኛ ሊሰርቀው ከሱሪ ውስጥ ነው ቅዱ እሺ ከዚያ ሲተኛ ጠብቆ ሱሪ ክሱስ ቢገባ ሻንጣውስ ቢገባ ምን ራቁቱን ነው የተኛው ብሎ ውጦተኛ ምንም ብር ያጣል እሺ ወይኔ ብሎ
በቃ ተስፋ ቆርጦ ይተኛል። እሺ ጣት ተነሳ ብዙነህ እሺ ተነስቶ ብሎ እኔ ኪስ ውስጥ ከብቶ ለካ ገንዘቡን ያስቀመጠው ክበበው ኮት ውስጥ ነው። በምንም የማይጠረጠር ቦታ ከዚያ ውስጥ በጣም ተንኮለኛ ነው። ይሄ ብቻ እንትና ብዙነህ ከማንኛውም ፍራሽ አዳሽ ዛፍ ቆራጭ ሁሉ የሱ መጫወቻዎች ነበሩ። እንዴት ዛፍ ቆራጭ አንድ ጊዜ ብሔራዊ ቲያትር ትልቁ ግራር አለ። ያ ግራር ማለት ጸጋዬ ገብረመድህን ባለቅኔ ሎሬት ስለዚያ ያ ዛፍ እንዳይቆረጥ ከመንግስት ጋር እንዴት እንደታገሉ አንድ ቀን ኢንተርቪው ቻውን ሰምቻለሁ። አንድ መጽሔት ላይ አንብቤያለሁና ትልቁ ዋርካ ነው አለ አሁንም እና ያ ድንገት በዛ የሚያልፍ ገመድ ምናምን ቢያጥራ ባይዘው አንተ አለ ልክ እንደ ግቢው ባለቤት ይሄን ዛፍ ቆረጥልኝ ስንት ብሎ ዋጋ ተነጋግሮ አዘዘውና ሄደሱ ሰውየው ገመድ ላይ ወጥሮ ሲቀጠቅጥ በግቢው ዘበኛ ማለት ተጫዋቹ ሆይ ተጣቅ የእውነት ተንኮል ማን ያዘዘ ሲባል ተንኮልኛ ያን ያዘዘ ሲባል የለም እሱ ያንና በቃ እንዲያርጎ ሸውሩታ። አዎ ሌላ ጊዜ ደግሞ ምን ይደረጋል ሌላ ሰፈር ጋር እንዲህ ሲያልፍ የተሰጣ ፍራሽ አንዳንዴ ህፃናት ያኔ ዳይፐር ምናምን የለም ሲሸኑበት ፍራሹን ፀሐይም ታው ተብሎ ይሰጣል እንዲደርቃው ብዙ ነበዛ ሲያልፍ እንዳጋጣሚ ጠበቀና ፍራሽ አዳሽ ሲያልፍ በልህን ፍራሽ በትነ ሰፍተ ስራልኝ ብሎ ያዘዋል ማለት ነው። ከዚያ ተነጋግሮ አጋ ከዛ ፍራሹን በትኖ በመጀለጥ ጀመረ። የሰው ፍራሽ በዛም ያልፈው ከዛ ባለቤቶቹ ማነስ እንደዚህ ያዙን ከዛ እንደፈታት ስፋት ብሎ ይሄ ከተንኮልም ያልፋል። በጣም ተንኮለኛ ነውና እሱን ነው ያስታወሰኝ። እልቅ ይሄን ሁሉ አቅ ነበር እማላቀውን የጨመረልኝ አቤ ከቢያውን በስልክ ደውሎ የጨመረልኝ ምንድነው የዚህ የብዙነህ እንትን ጋሽ ጥላውን ገሰሰንም ሸውደዋል። እኛን ያን የተከበረ ታላቅ ሰው ብዙነህ እንግዲህ መሳፈሪያ አይኑረው ወይ እንትን ይበል አላቅም እሺ የሆነ መድኃኒት አጥቻለሁ ይላል ጥጋሽ እንዴ እዚህ ሰፈር አለ ምናምን ብሎ አጣማዞ በጭኖት ይሄዳል ማለት ነው። ልክ የሚፈልገው ቦታ ጋር ሲደርስ በቃ እዚህ እንድታደርሰኝ ብዬ ነው አላቅም መድኃኒቱን ብሎ ጥሎት በዛው ገባ ማለት ነው። እና ብዙነህ የመጨረሻ ተንኮለኛ ነውና ይገርም ነው። ክበበው ቢኖር ከተንኮለኞች ሁሉ ደሬዲ ጠይቀው ስለ ብዙነህን የሚያክል እኔ ተንኮል ራሱ እኔ ብዙነህን በአካል አውቀዋለሁና ተንኮል ራሱ ስጋ ቢለብስ እኔ የብዙነህን መልክ ነው የሚመስለኝና ይሄን ይመስላል የብዙነህ ታሪክ። ያድማጭ አቤ ከቤን እናመሰግናለን። ይሄን ሁሉ ያስታውሰን አቤ ከቤ ነው። ምን አለ ሌላ የሽመቤት ከሰንዳፋ ደውላልን ነበረ። ፕሮግራማችሁ በጣም ጥሩ ነው። ልጅነት በጣም ያዝናናኛል። ሌላው አድማሱ ጋቡ ደግሞ ከፓስተር ፕሮግራማችሁን የምናዳምጠው 45 ሰዎች ሆነን ነው ተሰብስበን በርከት ብሎ በአንድ አዳራሽ ውስጥ ነው። እንግዲህ ሸማኔዎች ነን። በጣም ነው የምንወዳችሁ። ከምሳ ስንመለስ የክበበው ልጅነት በጣም ነው ያዝናናን ብሏል። በእምነት ከቤተልም የክበበው አብሮ አደግ ነኝ። አዎና አብሮ አደግ ብቻ ነው አብሮ አበድም ነው አብሮ አደግ አብዶም ሊሆን ይችላል። አብሮ አደግ ነው ያለው። ወደ ስቱዲዮ ለመግባት አላስጨረስኩትም ይቅርታ በእምነት እንላለሁ። እሺ ይሄው ነው ያለን አስተያየት። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።